ነጠላ ወይ ጋቢያ ነጭ ልብስ ነው። የምን አባቱ ማዘነን? እሺ እሺ ነጠላ ሊያዝ ፎጣ ለባሽ አይመቸኝም ነው። እሺ እሺ ይቅርታ ሞጣ ይቅርታ። ይኸው ነጠላ ልብስ የእናትንም ቢሆን ይዘን ምንድነው በቃ ነጠላ ነው እሱ። እርግጠኛ ነህ? ወይ እናቴ ታልብሰኝሽ። ይኸው ወይ ሼር አድርጉ ጋይስ፣ ኮፕሊንግ ሼር ፎሎ አድርጉት። የኔ ወጣት ማዘር ሰላም ሰላም በዩማ ሰላም 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 ሰላም። እንደምን ነዎት? ሰላም ነዎት? ደህና ነን ደህና ነን። ጤና ይስጥልኝ። ሰላም የሞጣ ሰው ነዎት? አዎ የሞጣ ሰው ነኝ። ማን ይባላል? እናታችን ማን ይባላሉ ስሞት? እኔ ወይዘሮ ዘቢደር ታደለ። ዘቢደር ማን ታደለ? ይኸው የአማራ ስም የሚገርማችሁ ለኢትዮጵያ የማይመለከተውን ሲዋጋ የከረመ ህዝብ ነው። ዘቢደር አያችሁ፣ ዘቢደር አማራ። በጣም አዝናለሁ። እኔና እርሶን አይደለም ፖለቲካ እየሰራሁበት ነው። ፖለቲካ እየሰራው አማራ እንዲነቃ ነው። ዘቢደር ደስ የሚል ስም ነው። አያችሁ፣ ዘቢደር ግን ሁነን ዘብ አድረን ለኢትዮጵያ ተበትነን ይኸው ካሽሚር ለብሰዋል፣ እናታችን ፎጣ ለብሰዋል። አማራን ከኢኮኖሚ ውጭ አድርገውታል። ስለዚህ እኒን እናታችን መርዳት ያስፈልጋል። እስኪ አንድ ቁጥር $100 $50 $200 $20 $10 እያላችሁ እስኪ አንድ አማራ መርዳት አማራነትን መግለጽ ነው እንጂ እንደ ቅድሟ እኔ ጽድት ያል ጎንደር እኔ ጎጃም አይሰራም። ጽድት ያላሉ ደግሞ መጡ። አቧራ የለበሱ ጠቀራ የመሰሉ እናታችን መጡ። ይሄ ነው እኔ የምታገለው ለነዚህ ነው፣ ለኔ ነው። ለዚያች ወንበዴ አልታገልም፣ ለቅድሟ ለዚች አማራ እናቴ ግን እታገላለሁ። ወደድክም ጠላህ እንተኩሳለን፣ ስልጣን ይዛለን። ተነስፋል። ይህን መከፋፈል ትተክ ተነስ። እናታችን በጣም ነው የምንወደውት። ቁጭ በሉ። ኖ ቁጭ አርጋቸው። ቁጭ ብላቸው አዋሩ። ኖ መቆም የለባቸው። ቁጭ በል። እናት ናቸው። እናቴ ናት እና እኔ ተወዛዋዥ ነኝ። እሷን በሶሻል ሚዲያ አስተዳድራለሁ ብዬ የተነሳው ማርያምን ሞጣ ሶሻል ሚዲያ ላይ ነው ተወዛዋዥ። እህትና ወንድሞች አሉ። ተማሪ ነው። ወንድሜ ነው እንግዲህ አንድ ወንድም ነው ያለ። አዎ እሱ ህፃንም አለ፣ ህፃንም አለ። አባቴ ግን ማለት ሌላ ቦታ ነው። አባቴ አባቴ አቡሽ ስንት ዓመት ነው? 7 ዓመት። ማን ነው ስምህ? ትዕግስቱ። ዋው ደስ ትላል። ትምህርት ቤት ገብተሃል? አዎ። ስንተኛ ክፍል ነው ትዕግስቱ? ትወደኛለህ? አዎ። በጣም ነው የምወድህ። እወድሃለሁ እኔም። ኦኬ እሺ እና መጥቻለሁ። አሁን ብዙ ነገር አጣርቼ ሞጣ አባሙንዬ ላይ ደርሼ ነው የመጣው። ቅድም አባሙንዬ ላይ ኦኬ ፎሎ አድርጉት ይሄን ወጣት ጋይስ። እና ቆይ የተነገርኩት ነገር አለ። በስልክ ጽፌዋለሁ። ስልኩ ሳበበ ስልክ ጽፌዋለሁ። የጻፍኩት አለ ስላንተ ያጣሩት እውነተኛ ማንነቱን አምጣው። ይኸው ስልኩን አንተው እንጂ። ኦኬ ቆይ አንዴ የት አድርገው ነው አቤ? ችግር የለው፣ ሌላ ጊዜ ትሰጠኛለህ። ችግር የለው። እሺ አይ ልንገርህና አንዴ ያለኝን አባሙን ታሪኩን ያለኛለ ጧት ያልከኝን ራሱን ደግሞልኛል። ደሞዝ እንግዳ መኮንን እድረስ እከሌ እድረስ
ሽፈራው አዳሜ የመላከ ገነት ጌታውን ደስታ ዘር ንገረኝ እስኪ እንደገና ቀስ ብለህ። እሺ ደሞዝ እንግዳ መልሱት። ልመልሰው። ኢሳያስን ትልቁ አደርገዋለሁ ወይ ደግሞ እንደዚህ። ኢሳያስ ሰላም በላቸው። እነ ማዘርን ሰላም ነው። ማዘር እንዴት ነው? ሰላም ነን። ሰላም ነው አለን። ቀሚሶት አልቋል። ማክሰኞ ወይንም ሮብ እኔ ራሴ በፖስታ አልቀዋለሁ። እሺ አመሰግናለሁ። እሺ ማዘር እኔ አሁን ራቅ ብለህ ኢሱ ምርቃት ብቻ ነው የምፈልገው። ኢሱ ራቅ ብለህ እስካሳያቸው በስነ ስርዓት ሙሉ በሙሉ ይኸው ህዝቡ ቆንጆ ነው የሰራው። እግዚአብሔር ይስጥልኝ። አመሰግናለሁ። ጊዮርጊስ ይስጥልኝ። በጣም ነው የማመሰግነው። ምንም በላይ ነው የማመሰግን። ይሄው ደግሞ በዚህ በጀርባው የሰራውን ማዘር እንዴት አድርጎ እንደሰራው ከላይ ያው ሲመጣ ደግሞ በጣም ይወዱታል። ነጠላውን አሳያቸው። ይቀመጡ ማዘር ይቀመጡ፣ ችግር የለውም። እኛ የአማራ እናቶች በኢኮኖሚ ውጭ የሆኑትን ገና እንረዳለን። ሌሎችን ጉራጌዎችንም ረድተናል፣ ነገም እንረዳለን። ኦሮሞዎችንም እንረዳለን። ከኢኮኖሚ ውጭ የሆነውን ኢትዮጵያዊ ሁሉን የመርዳት ፈልጋሉ። ኦኬ እስኪ ተመልከቱ ደግሞ ይሄ ነጠላው እንዴት እንደሚያምር በራሱ ዲዛይን ነው የሰራው። ባይዘው ለሳቸው ብሎ ነው የሰራው ዲዛይን። አስጠጋው እስኪ እንትኑን ጥበቧን ብቻ አስጠጋ። ዩ ሲ ጋይስ እንዴት እንደሰራው ማሻአላ ይለዋል። ማሻአላ። እስኪ የአማራ ወጣቶች የባህል አምባሳደር ለሆነው ለማክቤል የሰራው ሸሚዝ እስኪ እናየው። እስኪ ተነስቶ እያመሰገነ ትትናቸውን ተመልከቱ። እነዚህ የኢትዮጵያዊ እናት መገለጫ ናቸው። በጣም ትሁት ናቸው። ሰው ያከብራሉ። ልጆች እንዴት አድርገው ነው ያሳደጓቸው? ግን ትልቁ ራሱ የሚገርም ነው። እንደውም ለትልቁ የሚሰራለት ይመስለኛልና ለትንሹ እኔ ኢሱ ሞቅ እያለው ነው። አንድ አይነት ልብስ የሚሰራ ይመስለኛል ከወንድሟቸው ጋር። ስንት ናቸው? እንክፈለው። ለ20 ዓመት ወጣትና ለ7 ዓመቱ እናሰራው። አንድ አይነት ችግር የለውም። ከእናታቸው ጋር ይሰራ። እንክፈል። እኔ ልክፈል። ችግር የለውም። አንድ አይነት ነው የምታሰራላቸው ከአሁኑ ጋር። ይሰራ እያለ ነው ህዝቡ። እናዋጣለን እያለ። ታንኪዩ